ካፕከት ዲስክቶፕን በትክክል እየተጠቀማችሁበት አይደለም። አሁን እኔ የምነግራችሁን ነገር ባለማወቃችሁ ምክንያት በጣም ብዙና ጠቃሚ ፊቸሮች እያመለጧችሁ ነው። ለምሳሌ እነዚህን ቪዲዮ ተመልክቷችሁ እስኪ። Hello. I'm Leah, a virtual character created using CapCut Desktop's dialogue scene feature. You can make characters like me too, and bring your stories to life with just a few clicks. It's easier th. ልክ እንደነዚህ አይነት AI ቪዲዮዎችን በካፕከት ዲስክቶፕ በቀላሉ መስራት እንችላለን። ሙሉ በሙሉ ፍሪ ነው። ምንም ሊሚት የሚባል ነገር የለውም። የፈለጋችሁትን ፎቶ ኦር ቪዲዮ ፕሮምፕት በመጠቀም እንደፈለጋችሁት አት ኤኒ ታይም ሜክ ማድረግ ትችላላችሁ። ሰላም ውድ ተመልካቾቼ፣ በዛሬው ቪዲዮ ደግሞ ካፕከት ዲስክቶፕን ከኛ ሃይድ ያደረጋቸው ፊቸሮች እንዴት መጠቀም እንደምንችል ነው ይዤላችሁ የመጣሁት። ሶ ቪዲዮውን እስከመጨረሻው እንድትመለከቱት አሳስባለሁ። አብራችሁን ቆዩ። እና ጋይስ በመጀመሪያ ካፕከት ዲስክቶፕ ሃይድ ያደረጋቸውን ፊቸሮች ለመጠቀም የሚያስፈልገን ነገር VPN መጠቀም ነው። ለፒሲያችን የሚሆንና በነፃ የምንጠቀማቸው ላይክ ዊንድስክራይብ፣ ፕሮቶን VPN የመሳሰሉ VPNዎች መጠቀም እንችላለን። VPNዎቹን ዳውንሎድ እንድታረጓቸው ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ዳውንሎድ ማድረግ የሚያቅታችሁ ከሆነ ደግሞ ጀስት ሌት ሚ ኖ ኢን ኮሜንት እመለስበታለሁ። VPNውን ዳውንሎድ ካደረጋችሁት በኋላ ታበሩታላችሁ። ከዛ በመቀጠል ወደ ካፕከት ዲስክቶፕ ትገባላችሁ። ከገባችሁ በኋላ አሁን VPN ስላበራን ልክ እንደነዚህ አይነት ፊቸሮችን ያመጣልናል። ላይክ ሎንግ ቪዲዮ ሾርትስ፣ AI ዲያሎግ እና ሌሎችም ያመጣልናል ማለት ነው። በመቀጠል ኒው ፕሮጀክት እንለዋለን። ከዛ እዚህ ጋር እንደምታዩት AI ሚዲያ የሚል ፊቸር ታገኛላችሁ እና እሱን ስንጫነው ሶስት አይነት ፊቸሮችን ያመጣልናል። AI ኢሜጅ፣ AI ቪዲዮ እና AI ዲያሎግ የሚሉ እዚህ ጋር ልዩነታቸው ልንገራችሁ። AI ኢሜጅ የሚለው ከፕሮምፕት ወደ ኢሜጅ የምንቀይርበት ነው። ፕሮምፕት ማለት ለማታውቁ ክሬት እንዲያረግልን የፈለግነውን ምስል ለAI የምንጽፍለት ቴክስት ነው። ለምሳሌ ላሳያችሁ። ቢዩቲፉል ገር ዋልኪንግ ኢን ዘ ፓርክ ሳንላይት ኦን ሄር ፌስ ብዬ ጻፍኩለት። ከዛ በዚህ መልኩ አመጣልኝ። ግን ይሄ ጀስት ተራ ፕሮምፕት ነው። ፕሮፌሽናል ፕሮምፕት ከሆነ የፈለጋችሁት አሁን እያሳየኋችሁ ያለሁትን ፎቶ ስክሪንሻት አድርጋችሁ ወደ ቻት ጂፒቲ በማስገባት ትጠይቁታላችሁ። ፕሮምፕቱን ካገኛችሁ በኋላ ኢሜጃችን ክሬት ማድረግ ማለት ነው። AI ቪዲዮ ደግሞ ከፕሮምፕት ወይም ደግሞ ከፎቶ ወደ ቪዲዮ የሚቀይርልን ሲሆን ታዲያ ከፎቶ ወደ ቪዲዮ ስንቀይርም ፕሮምፕት መጠቀማችን አይቀርም። እኔ ሪኮመንድ የማደርጋችሁም ከፎቶ ወደ ቪዲዮ ብትቀይሩ የተሻለ ይመስለኛል። ለምሳሌ እኔ ካገኘሁት ፎቶ ወደ ቪዲዮ ልቀይረው እስቲ። እንግዲህ እንደምታዩት በዚህ መልኩ ክሬት አድርገውልኛል ማለት ነው። ወደ ሶስተኛው ስንመጣም ፎቶና ቴክስት ወይም ደግሞ ፎቶና አውዲዮ በማስገባት ዲያሎግ ክሬት የምናደርግበት ፓርት ነው። አሁን እኔ ያዘጋጀሁት አውዲዮ ስላለ ክሬት አድርጌ ላሳያችሁ። እና ጋይስ ካፕከት ዲስክቶፕ ላይ ካሉ ምርጥ ፊቸሮች መሃል እነዚህ በዋናነት የሚጠቀሱ ናቸው። ሌሎችም አሉ። ለምሳሌ አቫታር ክሬት ማድረግ እንችላለን። እንዲሁም ደግሞ ወደ ፊልተር ስንገባ VPN ስላበራን 4K እና 8K የሚሉ ፊልተሮችን ማግኘት እንችላለን ማለት ነው። ፒሲ የለንም የምትሉ ከሆነ ደግሞ በስልካችሁ መጠቀም ከፈለጋችሁ ወደ ቴሌግራም ቻናሌ ግቡና ካፕከት ፕሮን ዳውንሎድ አድርጉት። ከዛ እነዚህን ፊቸሮች መጠቀም ትችላላችሁ ማለት ነው። የቴሌግራም ቻናሌ ደግሞ ወደ ቻናሌ ግቡና ሊንኩን የቻናሉ ዲስክሪፕሽን ላይ ማግኘት ትችላላችሁ ማለት ነው። ካፕከት ፕሮ እንዴት እንደምትጠቀሙ ደግሞ የሰራሁት ቪዲዮ ስላለ ገብታችሁ ማየት ትችላላችሁ። እና ውድ ተመልካቾች የዛሬው ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ላይክ፣ ሰብስክራይብ፣ ኖቲፋይ ያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።